ለበርካታ ጊዜያት ተቀዛቅዞ የነበረው የጥቁር ገበያ ሐዋላ አዳሩን ጨምሯል። በባንኮችና በጥቁር ገበያ መካከል የነበረው ሰፊ ልዩነት ጠቦ የነበረ ቢሆንም አዳሩን ግን መጠነኛ ሰፊ ልዩነት ታይቷል። የትኛው ሀገር ነው የጨመረው? የአሜሪካ ዶላር፣ የዱባይ ድርሃም፣ የኩዌት ዲናር እንዲሁም የተለያዩ የዓለም ሀገራት ገንዘቦችን በዝርዝር ይዘናል። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም፣ ከኛ ጋር ሁሉ ሰላም ነው። ዛሬ ህዳር 20 2018 የዕለተ ቅዳሜ ዕለታዊና ወቅታዊ የጥቁር ገበያ ሐዋላ በዛሬው ዕለት እንግዲህ ጭማሪ አድርጓል። የ18 ሀገራትን መረጃ ይዘንላችሁ ቀርበናል። እንዲሁም በባንኮች መካከል በከፍተኛ ሁኔታ የሚመነዝረውን ባንክና የብዙዎቻቸው ጥያቄ የሆነውን የአዋሽ ባንክ ዕለታዊ ምንዛሪ ዋጋ የስድስት ሀገራትን አካተን ወደ እናንተ ይዘናል። ከሰሞኑ እንግዲህ የጥቁር ገበያ ሐዋላ ተቀዛቅዞ የነበረ ቢሆንም በዛሬው ዕለት ያልተጠበቀ ጭማሪ መኖሩ ብዙዎቻችንን አስገርሟል። የትኛው ሀገር ነው የጨመረው የሚሉትን ሙሉ መረጃ ወደ እናንተ እናደርሳለን። በቅድሚያም እንግዲህ ዌብሳይቱ ከማያስነብቡት ሀገራት መካከል የኳታር ሪያልን በማስቀደም የሁሉንም ሀገራት አንድ ባንድ ወደ እናንተ አደርሳለሁ። በዛሬው ዕለት አንድ የኳታር ሪያልን ስንመለከት 46 ብር ከ10 ሳንቲም ሲመነዘር 100 የኳታር ሪያል 4610 የኢትዮጵያ ብር እየተመነዘረ እንደሚገኝ ከተለያዩ የመረጃ ምንጮች ለማወቅ ችለናል ማለት ነው። ሌላው የአሜሪካ ዶላር ነው። ከሰሞኑ እንግዲህ የአሜሪካ ዶላር እስከ 178 ብር ወርዶ የነበረ ቢሆንም አዳሩን ግን ጭማሪ በማድረግ 182 ብር ከ30 ሳንቲም ሲመነዘር 100 የአሜሪካ ዶላር 18230 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የስዊስ ፍራንክ ነው። በዛሬው ዕለትም አንድ የስዊስ ፍራንክ 225 ብር ከ90 ሳንቲም ሲመነዘር 100 የስዊስ ፍራንክ 22590 የኢትዮጵያ ብር እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለትም አንድ የጆርዳን ዲናር 256 ብር ከ66 ሳንቲም ሲመነዘር 100 የጆርዳን ዲናር 25666 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። እንደሚታወቀው የጥቁር ገበያ ሐዋላ ከሰሞኑ መንግስት የተለያዩ አዳዲስ እርምጃዎችን እየወሰደ በተለይ ሐዋላ የሚመነዝሩትን እንግዲህ አከርካሪ የመታ ባለበት በዚህ ሰዓት ላይ በተደጋጋሚ እርምጃ እንዳይወሰድባችሁና ገንዘባችሁን እንዳታጡ ይህንን የሐዋላ ምንዛሬን አገልግሎት እንግዲህ ብታቆሙ መልካም ነው እያልን ወደ እናንተ እያደረስን ነው። ይህንንም እንግዲህ ከግንዛቤ ውስጥ በማስገባት ጥንቃቄ አድርጉላለሁ። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 128 ብር ከ25 ሳንቲም ሲመነዘር 100 የካናዳ ዶላር 12825 የኢትዮጵያ ብር እየተመነዘረ ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 210 ብር ከ40 ሳንቲም ሲመነዘር 100 ዩሮ 21000 ከ40 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 239 ብር ከ01 ሳንቲም ሲመነዘር 100 ፓውንድ ስተርሊ 23901 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የሳውዲ ሪያል ነው። በዛሬው ዕለትም አንድ ሳውዲ ሪያልን ስንመለከት 48 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4810 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃምን ስንመለከት 49 ብር ከ30 ሳንቲም ሲመነዘር 100 የዱባይ ድርሃም 4930 የኢትዮጵያ ብር ሲመነዘር እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለትም አንድ የባህሬን ዲናር 483 ብር ከ90 ሳንቲም ሲመነዘር 100 የባህሬን ዲናር 48390 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የአውስትራሊያ ዶላር ነው። በዛሬው ዕለት አንድ የአውስትራሊያ ዶላርን ስንመለከት 119 ብር ከ05 ሳንቲም ሲመነዘር
100 የአውስትራሊያ ዶላር 11905 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለትም አንድ የኦማር ሪያል 471 ብር ከ75 ሳንቲም ሲመነዘር 100 የኦማር ሪያል 47175 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለትም አንድ የኩዌት ዲናር 592 ብር ከ90 ሳንቲም ሲመነዘር 100 የኩዌት ዲናር 59290 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የቻይና ዩዋን ነው። በዛሬው ዕለት አንድ የቻይና ዩዋን 22 ብር ከ83 ሳንቲም ሲመነዘር 100 የቻይና ዩዋን 2283 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የእስራኤል ሽቅል ነው። በዛሬው ዕለት አንድ የእስራኤል ሽቅል 50 ብር ከ90 ሳንቲም ሲመነዘር 100 የእስራኤል ሽቅል 5000 ከ90 ሳንቲም እየተመነዘረ እንደሚውል ዌብሳይቱ አስነብቦናል ማለት ነው። ሌላው መግቢያ ላይ እንደገለጽኩላችሁ የአዋሽ ባንክ ዕለታዊ ምንዛሬ ዋጋ ተመነን ባላችሁኝ መሰረት አንድ የአሜሪካ ዶላርን እንግዲህ 150 ብር ከ91 ሳንቲም ገዝቶ 153 ብር ከ93 ሳንቲም እየሸጠ ይገኛል። ዩሮን ስንመለከት 174 ብር ከ15 ሳንቲም ገዝቶ 177 ብር ከ63 ሳንቲም እየሸጠ ይገኛል። የእንግሊዝ ፓውንድን 198 ብር ከ58 ሳንቲም ገዝቶ 202 ብር ከ55 ሳንቲም እየሸጠ ይገኛል። የስዊስ ፍራንክን 181 ብር ከ43 ሳንቲም ገዝቶ 185 ብር ከ06 ሳንቲም እየሸጠ ይገኛል። የሳውዲ ሪያልን ስንመለከት 42 ብር ከ76 ሳንቲም ገዝቶ 43 ብር ከ62 ሳንቲም እየሸጠ ይገኛል። የዱባይ ድርሃምን 43 ብር ከ70 ሳንቲም ገዝቶ 44 ብር ከ57 ሳንቲም እየሸጠ ይገኛል። የካናዳ ዶላርን 108 ብር ከ13 ሳንቲም ገዝቶ 110 ብር ከ30 ሳንቲም እየሸጠ እንደሚገኝ የአዋሽ ባንክ ዕለታዊ የምንዛሬ ዋጋ ተመን ይህን ይመስላል ማለት ነው። እንግዲህ በባንኮችና በጥቁር ገበያ መካከል ያለው ሰፊ ልዩነት እጅግ በከፍተኛ ሁኔታ ጠቦ የነበረ ቢሆንም በዛሬው ዕለት እንግዲህ ሁሉም ሀገራት ላይ በሚባል መልኩ ጭማሪ አድርጓል። ይህ ጭማሪ በተለይ ለሀገራችን እጅግ ከፍተኛ ስጋት ነው። ፈጣሪ ሐዋላን ያጥፋልን እያልኩኝ እንግዲህ ቪዲዮውን ላይክ ሸርሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃም እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉ እንላለን። ለዕለቱ ያስኩላችሁ የምንዛሬ ዋጋ መረጃ ይህን ይመስላል ማለት ነው። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።